አትበሉት እያልኩኝ እኮ ነው። ይኸውልህ ስማማ ቤላ ይሄ ነገር ከእስልምናም ሃይማኖት ከኦርቶዶክስም ሃይማኖት ከኛም ከወንጌላውያን አማኞች የቤተክርስቲያን ሽማግሌዎች ወይ ደግሞ አገልጋዮች ገብተውበት ይህን ነገር አረጋጉት ፕሊስ። ዝም ብለን ማየት ቅድም አንድ ወንድም እየተናገረ ነበር። ለእኛ ለምንሰማ ኢትዮጵያውያንና ኤርትራውያን ህዝቡ በጣም በጭንቀት ላይ ነው ያለው። ይሄ ነገር ወደ አሉ የተጨነቀ ሰው አለ። እኔ ጨንቋቸዋል ውዶች። ህዝቡ ሲባል ጨንቋል አቤላ። አረ የጨነቀው ፍራውልና ከሱ ፍርፋሪ የተበተነላቸው እና ቀለም ወርቃ የተንፈሱ ናቸው የጨነቃቸው። እኔ ምንም የጨነቀኝ ነገር የለም እግዚአብሔር ይመስገን። የሚያስጨንቀኝን ሁሉ በእሱ ላይ ጥዬ የምኖር ሰው ነኝ፣ ነፃ ሰው ነኝ። ምን አስጨነቀኝ? በመድኃኒዓለም ስም ምን አገባን? እኛ እኮ ስማ ነዳጅ እኮ 3-4 እጥፍ ሲሆን እኮ ያልተጨነቅን ህዝብ እኮ ነው። እውነቴን ነው የምልህ። ዳቦ እንደዚህ ወደ ጠጠር ከረቢናነት እያነሰ በውድ ገንዘብ እየተሸጠ እኛ ምንም ሳይጨንቅን እየኖርን ያለ በምህረቱ ከሰማይ በታች እየኖርን ያለን ሰዎች ነን። በእግዚአብሔር ስም ለምናችኋለሁ ይሄ ነገር ይቁም። ብዙ ሰው በውስጥ በጣም ጨንቆታል። ሀገር ነው የተጨነቀው። ፕሊስ በክርስቶስ ኒውዚላንድ ነው ኢትዮጵያ አንድ የሁለቴ ሽምግልና አድርጋችኋል። አያና ባለበት ጥሩ ነበር፣ ሰምተን ነበር፣ ሰላም ወረደ ብለን ነበር። አሁን ካስፈለገ የሃይማኖት መሪዎች ገብተውበት፣ ካህናት ገብተውበት፣ ሼኮች ገብተውበት፣ ፓስተሮች ገብተውበት ማለት መቆም ያለበት ነገር ይቁም። ይሄ ጉዳይ ግን የእምነት አባቶች ሳይሆን ፖሊስ፣ የመንግስት አካላት መግባት ያለበት ጠበቃ፣ ፍርድ ቤት፣ የህግ አካል ያ ነው መግባት ያለበት። የምን የእምነት አባት ነው? እኮ የዶክትሪን ችግር አለ። ሼኮች አላለም አስቧት። ሙስሊሞች ያሳስባቸው ነገር ነው ማለት ነው። መጅሊሱን ይምሩ ያንተ ለብነት አንድ ላይ እንደው ሀዘን ላይ ናቸው። የእምነት አባታቸው ሞተው ገብቷል። ምን ስንት የሚያሳስባቸው ነገር አለ። ለፊራውን ሲገቡ አሁን ፕሊስ ይሄንን ነው የገባሁት። በጣም ይቅርታ ገብታችሁ የምትናገሩ ሰዎች ነገሩን ሊያበርደው አይደለም የቻለው፣ ጭራሽ እያቀጣጠለው ነው እየሄደ ያለ። አንዱ አንዱን እየወለደ አንዱ አንዱን እየሳበ ውሸትን እየወለደ ነው ሄደው እንጂ አንዱ አንዱን አልወለደም። ባይዘው እየተገለጠ ፊራውን ኤቭሪዴይ እየተገለጥክ ነው የመጣው እንጂ የተወለደ ነገር የለም። እየጨመረ እየተዋለደ የመጣው የፊራውን የማያልቅ ተስቦ ተጎልጉሎ የማያልቅ ውሸቱ ነው። እኛ ጨነቀን እውነት ወገኖቻችን ናችሁ ነው ጨነቀን ካስፈለገ። ይኸውልህ ፊራኦል ቤዝ ያደረገው ኢንተርኔት ላይ ነው። ሌብነቱ ያለው ኢንተርኔት ላይ ነው። እምነቱንም ላይቭ ከፍቶ እኔ ጴንጤ ነኝ ይላል። ዳር እሄዳለሁ ጥሩ ሰው ነኝ ይላል። ቢዝነስ ይላል። ብር ያላቸው ሰዎች ቢዝነስ መስራት ፈልጋለሁ ሲል መቶ ድም ያደርጋቸዋል። ስለዚህ ስለ ፊራኦል መወራት እንደውም ያለበት የት ነው? ኢንተርኔት ላይ። ስለ ፊራኦል መወራት ያለበት ኢንተርኔት ላይ ነው። ያለ ኢንተርኔት የት እናውቀዋለን? መሬት ላይ የገነባው ድርጅት ላይ ነው የምናውቀው። ያቋቋመው እንትን አለ የት አለ እና የት እናውቀዋለን? ቀለሜ አንድ ጥያቄ አለኝ ለእናንተ። ላስት ይር የሆነች መልካሜ የምትባል ልጅን አዳፕት አድርጎ ፊራኦል አዳፕት አረኩኝ አላረጋትም። አዳፕት አረኳት። አሜሪካ ወስዳታለሁ። በተርም $5000 ከፍላለሁ ያላትን ልጅ በእኔ ምክንያት ወደ መጣችበት ሀገሯ መልሳታል የተባለችዋን ልጅ ቤዛ ቤት ወስዶ ጥሏት አስርቧት። እነ ቤዛ ቤት ደግሞ ሃይማኖቷ ልጅቷ ኦርቶዶክስ ሆና አታውቅም። ልጅቷ የሃይማኖት ኒዷን ራሱ ማንም የሞላው ብዬ ስጮህ ማንም አልሰማኝም። ልጅቷ በጌታ ነበረች፣ ኦርቶዶክስ ሆነች። ከዛም በኋላ እነ ቤዛ ቤት ቤዛ ኖሮም ተቸገረች። ፊራኦልም እየረዳት ስላልሆነ አውጥታ ጣለቻት። ፊራኦል አሁን ወስዶ ወደ አዋሳ ሌኒዝ የምትባል እጮኛዬ ናት ብሎ የሚያስወራላት ቆንጅዬ ሞዴል ልጅ አለች። እሷ ቤት ወስዶ ጥሏት የዛ ቤት የቤት ሰራተኛ ሆናለች። ስለዚህ የዛን ቀን የዛሬ ዓመት ቲክቶክ እንዳለ ተነስታችሁ ሰድባችሁኛል። ስፔሻሊ ነብያት፣ ወንጌላውያን ፓስተሮች ተሰብስባችሁ እየጸለያችሁ በጌታ ስም እባክህን እንዳትልካት ጌታ በቃ የለም የጴንጤ የተቀባቡ ቃላቶች እያለቀሳችሁ የለመናችሁላት ልጅ የት ናት ብላችሁ ለምን አትጠይቁ? ልጅ እና ስለዚህ ነገር ለምን አታውሩ? ወንጌላውያን ስለዛች ልጅ ደህንነት ለምን አይወራም? ከዛም በተጨማሪ ከዚህ በፊት 28 ህፃናትን ከ8 ዓመት በታች የሆኑ ህፃናትን ከእናቴ ደብቄ እያሳደግኩ ነበር ሲልም ነበረ ፊራኦል።
አቤልን እንግዲህ አንተ ልጆች አባት ነህ። አንድ ወንድ ልጅ ሳይኖረው ትዳር ሳይኖረው የ28 ህፃናትን ከ8 ዓመት በታች ሰብስቦ ከእናቱ ደብቆ ለምን ያሳድጋል? ይህን ጥያቄ መጠየቅ የለብንም? ህፃናቶቹ ሴት ናቸው የሚባለው ጥያቄ መጠየቅ የለብን? ቢኮዝ ይሄ ሰውዬ ተገልጦ ማያልቅ መጽሐፍ ነው። አሁን ዮናስን ገልጠነው ጨርሰናል። ዮናስ ምንም ቢል ዮናስ ምን አለ ዶሮ ምን ለቀመች አይባልም። ዮናስ ተገልጦ ያለቀ መጽሐፍ ነው። ሂዝ ደን። ግን ፊራኦል ተገልጦ ማያልቅ መጽሐፍ ነው የሆነብኝ እና እነዛን 28 ህፃናቶች የት አደረሰ ለሚለው ጥያቄ መልስ ለምንድን ነው ማንጠይቀው? 28 ልጆች አሳድጌያለሁ ካለ የት አሉ? የት ደረጃ ደረሱ? ከ28ቱ ቢያንስ 5 እና 10ን እዚህ ደረጃ ደርሷል፣ ዩኒቨርሲቲ ጨርሰዋል፣ ስራ እድል አግኝተዋል ወይም ከሀገር ወጥተዋል የሚል ኢንፎርሜሽን ማቅረብ አለበት። ለሌላ ወሲባዊ ጥቃት እየተደረጉ ቢሆንስ? ህፃናቱ ጥያቄ ነው እየጠየቅኩ ያለሁት። ሂውማን ትራፊክ እየተደረገ ስደት ውስጥ እየገቡ የሰው ቤት ባሪያ እየሆኑ እየተደረጉ ቢሆንስ? ማለት መጠየቅ አለብን። አንድ ሰው 28 ህፃን ቀላል አይደለም። 28 ህፃን እኔ 2 ልጆች አሉኝ። 2 ልጅ መንከባከብ፣ 2 ልጅ ፕሮቴክት ማድረግ፣ 2 ልጅ ማብላት፣ ማጠጣት፣ ጤናቸውን መጠበቅ በጣም ከባድ ጉዳይ ነው። 28 ልጆች ማለት በጣም ብዙ ልጆች ናቸው።